ለነገሩ ለምን ይሆንሽው ነገር በቀጥታ አትነግሪኝም? ወይ ምን ልንገርሽ? ምን ልናገር? በቃ ሁሉም ነገር እኮ አልቆለታል። አጅረው የሷን የጫማ ዲዛይን እኔ እንደሰረኩ ደርሶበታል። ምን? ጉድ የት እንዳሉ አይታወቅም በዚህ ሰዓት እንጂ አብረው ናቸው። ጉድ ነው። የቀረውን ነገር ቃስ እያለ እያረጋጋ ይነግራትና ሁለታችንም ተያይዘን እጃችን ላይ ካቴና ታስሮ ደስ ምንድን ነው የምትይኝ? ማነው እሱ ደግሞ የሚያስረን? ምነው ቅቤ ቀባሻችሁ መሰለሽ? አዳነች አፍሽን ሳከፍቺ አልፈሽ ስነ ስርዓትሽን ይዘሽ ብትቀመጪ ነው የሚሻልሽ። አይ 10 ጊዜ ነፍስ አጥፍተሻል እያልሽ ዝም ልልሽ ትፈልጊያለሽ? ዝም ልልሽ ነው? ረብክሽ ጮክብሽ ለካ እንደውም እንደ ስራሽ ሌላ ነገር ነበር የሚገባል። ኧረ እባክህ ጀማል ውሃ ውስጠኝና ልጠጣው። ፍቅር ተረጋጊ። በረሃ ውስጥ ውሃ መጠጣት የሞት አደጋ እንደሚያስከትል ያው እሱ ሲናገር ሰምተሽ። ያውንስ መሞት አይደል እንዴ? በቃ ስጠኝና ድብን ልበልሽ። እኔ አንድም ቀን የሚወዳት ፍቅሬን በረሃ ውስጥ ቀብሬያት እመለሳለሁ ብዬ አስቤም አላውቅም። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረሚ እንዳትሄድልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር ሸክታ አረብ ሀገር ለሚስለው እሱም ልሰናበቱት ነው። እጅግ ለምታምሪው ይድረስ ላይኔ ቆንጆ ይህን ለምትሰሚው የውስጤን በደብዳቤ ብዬ ጻፍኩት ቦታውን ትቼ በዜማ ያሸኩት ከአልማዝ ከዕንቁ በላይ መልእክቴ ይበልጣል ወረቀት ተቀዳጅ ነው እንዴት ይታመናል ስለዚህ ደብዳቤን ጽፌ እንደጨረስኩት ፖስታውን ተውኩና በሙዚቃው ላኩት ሰው የለም እንዳንቺ ልቤ የወደደው ሲነጋ ሲመሽ አንቺን ነው ማስበው እውነቱን ሳልናገር ሁሌ
አሁን አሳይመንትሽን ትሰሪና ራትን በላና ሰዋላ እንዴ ራት እኮ የለም እኔ ነኝ የምሰራው ሰራተኛው የት ሄዳ ነው አንቺ ራት የምትሰሪው እሷ እኮ ጥላን ሄደች ምን ቅድም ስደውልሽ ቃል ገዛው ታኑ አላልሽኝም እንዴ እና እንዳትጨነቅ ብዬ ነው እና ባዶ ቤት ትታሽ ሄደች አይደለም ጎረቤት አስቀምጣኝ ነው ሄደችው እቺ ተረገመች ምን ሆንኩ ብላ ነው ባዶ ቤት ጥላሽ የምትሄደው ማሚ ደውላ ውጪ ብላት ነው ምን እንደዛ ነው ያለችኝ እቺ ተረገመች እቺ ከይሲ ቆይና ያለው መልሰራውላት እንደሆነ ማን ነው ሁለቱ ነው እንዴ አባቢ ቆይ የፈለገ ነገር ቢሆን እንዴት ባዶ ቤት ታሽ ትሄዳለች እኔ መጠበቁ አንተታ እሱማ እኔ ነኝ ሂጂ አልፈልግሽም ያልኳት ለምን ታዲያ ማሚን እየሰደበቻት ነው ምን ብላ ሰደበቻት ጨካኝ ብላ ነው ጨካኝ ብላ አታናድድም ለምን ጥላሽኝ ትሄዳለች ስላት እናትሽ ጨካኝ ስለሆነች ፈራታለሁ ብላ ሄደች ከዛ በቃ እኔም አልፈልግሽም ሂጂ አልኳት እንጂ እሷ ልጠብቀኝ አስባ ነበር ማለት ነው አው ጠብቋለሁ ስትል ልፈነክታት ነበር በድንጋይ ሚጣዬ ምን አይነት ነገር ነው የምትናገሪው ከዛ ከጎረቤት እንዴት መጣሽ ፓስታ ልሰራ ነው ፓስታ ልሰራ እነሱስ ቢሆኑ ባዶ ቤት ጥለውሽ ይሄዳሉ አይደለም አባቢ የመጣ ነው ስላቸው ትተውኝ ሄዱ ሚጣዬ አንቺ በፍጹም እንዲህ አይነት ነገር ማድረግ የለብሽም እንዴ ለምን ህፃን ልጅ ስለሆንሽ ነው ባካ አይደለም ደግሞ ሽንኩርትና ቲማቲም ከትፌያለሁ ምን ልታደርጊው ስጎል ሰራ ነው ግን መስራት ስለማልችል አንተን እየጠበቅኩ ነበር ወይኔ የጣልኩት ፓስታ ነው መሰለኝ የጣልኩት ፓስታ በኔ እዚሁ ቁጭ በይ ከዚህ ንቅንቅ እንዳትይ እና ፓስታውስ እኔ አጠፋዋለሁ ወይ ጉድ ከሀገር ያመጣሽኝ አዋክበሽ ለብርቱ ጉዳይ መስሎኝ ነበር አንቺ ግን በቃ ያዞርሽ እስኪ ትግጭኛለሽ የጠራውሽ ለብርቱ ጉዳይ ነው አገርሽ ሰለቸሽ ሙስኪ ያዞርክ ለጣሽ አይደለም ኧረ እባክሽ ቆይ ትንሽ አርፍ በይና አምስቀርሽ ነገር ከመጣሽ ይገርማል ባልሽን ማስረሻ ቆንጆ የጎረምሳ ሳታገኛት ቀሪ የየም ሲደላ ነው አሉ ለማንኛውም ገንዘቤንና ፋብሪካዬን በስምሽ ላረግልሽ ነው የጠራውሽ እንዴ ሊሆን ይችላል እኔና አንቺ ተማቾች እኮ ምንም አንተዋወቅም። ምን? እኔና አንቺ ተማማቾች መሆናችንን የሚያስረዳ ማስረጃን በሙሉ አጥፍቻለሁ። ይሄ ከበድ ያለ ነገር ነው። ምንም ከባድ ነገር የለውም። ቢሆንም ግን ከዚህ በላይ ምንም አማራጭ የለንም። ሰዎች እኮ ሊውጡን አሰብስበው እየጠበቁ ነው።
በዛ ላይ ቤት ለቤት ገንዘብ ይፈተሽ እየተባለ ነው። እና ገንዘቡን ቤት በኩል ነው ከየት አምጥቼ ነው ያስገባሁት ብዬ ልል ነው። እባክሽ ለሷ አትጨነቂ። ወላጆችሽ የዋረሱሽ ቦታና ቤት ስላለ እሱን የሸጥሽበት ማስረጃ ስላለ ብዙም ያስጨንቅ ነገር የለም። እንዴ እሺ ፋብሪካውስ ከየት የመጣ ነው? ገንዘቡስ ከየት መጥቶ በየት በኩል ገብቶ ነው የሰራሁት ብዬ ነው የምለው? ምን ማለት ነው? አንቺ ባለቤትሽ የውጭ ሀገር ዜጋ እንደሆነ ስለሚታወቅ ማንም ሰው ገንዘቡ ከየትና እንዴት መጣ ብሎ አያጣራ። ገንዘቡ ትራንስፈር የተደረገበትን መንገድ በምን መልኩና እንዴት እንደሚሆን እኔ የኤምባሲ ሰዎች አሉ። በሱ መልኩ ነው ያስተካክላል። በይ ይሄ በጣም ያስፈራል። ይሄ ደግሞ ምን ያስፈራል? እንዴት ያስፈራል? ይሄ እኮ ሰርታችሁ ያገኛችሁ ገንዘብ አይደለም። ገንዘቡን በደማችን ነው ያመጣነው። ታዲያ ደማችሁን ያፈሰሳችሁበት ከሆነ ለህዝብ ነጻነትና መብት ነው እንጂ ህዝብ ነጻነትና ምን የምትዩ ነገር አይገባኝም። እኔ የማውቀው ነገር እኔና ባለቤቴ በደማችን እንዳመጣነው ነው ገንዘብ። ይሄ በጣም ከባድ ነው። እንዴ በኢንተርፖል ብያዝስ? ውሻዎች ቢያቸው ለትንሽ ጊዜ ነው ታያለሽ የኛ ሰዎች እንዴት እንደሚያረጋጓቸው። ጥሩ ለሁሉም ባለቤቴ ማማከር አለ። በቃ ይበቃናል ለዛሬው። ይሄን ያልከተጫውት ሌላ ጊዜ እንጫወታለን። ቆንጆዬ ልጅ ግን እንዴት ነው ጨዋታውን ባይና አጣጥፋችሁታል? እንጥራው እንደ ይጣል ይጠራ። ይሄ ደህንነት የላከብኝ ውሻ ነው። ሶጣ የሚከተለኝ ሰው ካለ ተከትላችሁ ነው። ቆይ ልትሄጂ ነው? ይሄ ውሻ ልጅ ልኩ ነው። ሄሎ ሚጣ። ሄሎ ማሚ ደህና ነሽ? አረ ማሚ አይደለሁም ሚጣዬ። እና ማን ነሽ? ሉሌ እባላለሁ። የአባትሽ ጓደኛ ነኝ። አንዴ ተፌን ማናገር እችላለሁ? አባቴ ተፌ አይደለም ስሙ ተፈሪ ነው። እሺ በጣም ይቅርታ ሚጣዬ። አንዴ ተፈሪ ላናገረው እችላለሁ? አው ጠብቂ። አባቢ ስልክ ይፈልጋል እንዴ? ፖስታውን ደፋው። ሚጣይ እኔ በፍጥነት ቆንጆ ራት ሰራልሻለሁ። እሺ ሰላም ነው። ስለ አንቺ ብዙ ነገር አውቃለሁ። ጥሩ ነው። ትልቅ ፋብሪካ እየሰራሽ መሆኑን። እኔ ምንም አይነት ፋብሪካ የለኝም። እሱን እንኳን ግን የሚያምርብሽ ስትስቂ ስትጫወቺ ነው። እሺ አላል ፊትሽን ኮሶ እንደጠጣ ሰው ጮህ ጨግግም ባታደርጊው አለ። ምንድን ነው የምትፈልግ? በእናትሽ እንዴ! ኧረ በእናትሽ ምን እንደምትፈልግ ንገረኝ። ምንም ዝም በል። ሰላይ ነህ አይደል? እንዴ እንዴት? ኧረ ሞትኩኝ! ኧረ ልቤ ቀጥ አለ። ትሰማኛለህ? ቀስ ብለህ የምታወራ ከሆነ እለቅሃለሁ። ማን ነው የላከህ? ታዲያ ለምን አባ ነበር እንደዛ ፍጠህ የምታይኝ? ስለወደድከኝ ነው ፎቶን ይዘህ የምትዞረው? እውነት ተሳስተሻል። እኔ ፎቶሽ የለኝም እንዴ? አንተ ካዲ እንዴ! እውነት ተሳስተሻል። ተሳስተሽ እኔ ፎቶ ምንም ኧረ እኔ ሰላይ አይደለሁም አባ እኔ ሰላይ አይደለሁም። ኧረ በእንግዲህ እሺ እቺ ምንድን ናት? እቺ አክስትህ ናት? ፈቱት፣ በደንብ አድርጋችሁ ፈቱት። እንዴ! ኧረ በእናትሽ ነፍሴ ፈቱት። የመጨረሻ የተደዋወለውን ስልክ ሁሉ ነገር በደንብ አድርጋችሁ እንድታጣሩልኝ እፈልጋለሁ። ኧረ ወይ ኧረ በእንግዲህ እሺ
يوش واو በጣም አሪፍ ስትልልሽ ልክ ነኝ ልክ አይደለም የኔ ልጅ ሆነሽ ማትሳሳች በጣም ትክክል ነሽ ጎበዝ ይታይ ያንተ ልጅ ብቻ አይደለም የማሚም ልጅ ነኝ አሁን ደግሞ 5 ጥያቄ ያወጣልሽና እንዴ ድጋሚ ሰራለው 5 ብቻ ኮናት እሺ ይሁንልህ ቆይ ግን አንተ ማሚና ግን ታታጣቀም ምን አይነት ጥያቄ ነው የሚታይ ማሚ አሜሪካ ሄዳ አይደል እንዴ አሜሪካ ከሄድሽ በኋላ እንዴት ታገኛታለህ በስልክ እኮ ነው ያልኩ ነው እንዴ ለምን ታንሰው ተይዋክሽ የሚታይ አሁን በጣም አስቸኳይ ስልክ ካልሆነ በስተቀር ማንሳት ስላልፈለኩኝ ነው ቆይ ማሚን ብትሆንስ ማሚ አይደለችም እሺ ሷለውላ አታውቅም አታውቅም ከሄደች ቆይተህ አይደለም እንዴ አሃ በስልክ ደውላ ነው ለካ ያልሽ በስልክ አልነገርኩሽም እንጂ ደውላ ነበር ታዲያ ምን አለች እኔ በሰላም ገብቻለሁ ምንም እንዳታስቡ ሚጣየን ደግሞ በጣም በደንብ አድርገህ ሳምልኝ ያለችው ሌላስ ሌላ ምንም አላለችም ደግሞ ተጣልቻለሽ እንዴ ሚጣይ ሚጣ ደግሞ ምን አጠፋው ማሚ ሳምልኝ ስትል ሳትሰማኝ ምን ችግር አለው ታዲያ ያለ ሳምሽ አልፈልግም ሚጣይ ወድጄ እኮ አይደለም ረስቼው ኧረ እባክህ ደግሞ እናቴ ይረሳል አይረሳም አይገርምሽም እኔ ግን ረሳሁት እንዴ ረስቼው መጣሁ እዚሁ ጋር ጠብቂኝ መጣሁ ደግሞ ለምን ረሳው ታውቂያለሽ ላንቺ ለውዷ ልጄ ውዱን ስጦታ ስፈልግ ስንከራተት ዋው ግዛልኝ ያልከው አሻንጉሊት ወደድሽ አመሰግናለሁ አባቢ ምንም ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን ሾላ ሰላ ለመሆኑን ስላረጋገጥን በጥቂት ደቂቃ በኋላ ስልክህን አምጥተው ይመልሱልሃል ምን ማለት ነው ይቅርታ ይደረግልን እንዴ ምንም እንዳላጠፋው እየነገርኩሽ እንዴ እንደዚህ ካረክሽም በኋላ በቃ አቡሽ ይቅርታ አልኩ እኮ ምን ማለት ነው የፈለግሽውን ካደረግሽ በኋላ እኔ ይቅርታ አይገባኝም እሺ አይገባኝም አዎ ደግሞ
እንዴ ማከላይ ተዘጋ በሚባልበት በዚህ ወርቃማ ዘመን በየሆቴሉ እንደዚህ አይነት ጉድና ግፍ እየተሰራ በቃ አቡሽ አይበቃኝም እንዴ ዶክተር አብይን የሚያክል የፍቅርና የሰላም አባት ይያለ በቃ አልኩ አቡሽ በቃ ቱልቱላ በለውሱ ምን ነገርኩ አይደል የትም አይደርስ አረ ሰማያለሽ ይኸውልሽ ከዚህ በኋላ ስለሱ ክፉ ነገር ብታነሺ ይኸውልሽ እኔ እንደዚህ ስለሆነ ሳይሆን እኔ እሱ ላይ አፉን የሚከፍት ሰው ማለት ነው ጥርሱ ነው አውልቅለትና ይመጣልሽ አይደለ ጥሩ ደግሞ የላከኝ ሰው ላንቺ ያለው አስተሳሰብና ዕውቀት በጣም የተዛባ ነው ምን የላከኝ ሰው ማን ነው የላከ ሰው አይደለም ከሰው ይልቃል ከፍ የሚል የእግዚአብሔር ሰው ምን ስለ አንቺ ነገረኝ ግን በጣም ደግ ሩሩ ለተቸገሩ ሁሉ የምታዝን በጣም መልካም ሴት ነች ነበር ያለኝ እኮ ነው እውነቱን ነው አቡሽ እውነቱን አይደለም ባንቺማ ማይክ ተሳስቷል አዎ አንቺ እንደተባለው መልካም ሴት ሳትሆኚ ያለሽም ቤት በጋርዶች እያስነዳሽ ለማስመሰል እኔ ኤክስኪዩቲቭሽን ምናምን ነው እኮ ለስታይል በቃ ለማስመሰል የምትነጂ የቀን ጅብ ነሽ ኦኬ አቡሽ አሁን መልክቱ ምን እንደሆነና ማን እንደላከ ትነግረኛለህ ወይስ ባልነግርሽማ ደስ ይለኝ ነበር ግን አልችልም እንደውም እስካሁን በድፍረት ስለተናገርኩሽ ምን አይነት ቅጣት እንደሚጠብቀኝ አላውቅም እኔ እንጃ ግን ደግሞ አንቺ ፈጣሪ ሾመው መሪ ስለተናገርሽ እንጂ እኔ ለራሴ ብዬ ምን አንድ ነገር አልተናገርኩም እንዴ በእናትህ አቡሽ በቃ ንገረኝ ምንድነው መልክቱ ማን ነው የላከ ወደድሻት አሻንጉሊቷ ቀላል ወደድኳት ያት እስኪ ማሚ ናት መስለ እሱ እንኳን ማሚን እንኳን አትመስልም ኧረ እባክህ አትመስልም ለማንኛውም እስካሁን የቆየሁብሽ የግድ ጥቁር አሻንጉሊት ካልገዛልኝ ስላልሽ እና ማሚን እንድትመስል ነው ሚጣ ማታ ከሷ ጋር ተኛለሁ ፀጉሯን አበጥራታለሁ ደግሞ ገላዋን አጥባታለሁ እሺ አሁን በቃ በጧት ስለምትነሺ ወደ መኝታ ደግሞ ስሟ ማን እንደሆነ ነገር ማሚ ነው ሚጣ እንዴ አባቢ ለምንድን ነው 10 ጊዜ ማሚ እያልሽ የምታስጨንቂ እና ስለምወዳት ነው አንደኛ እሷን በጠራሽ ቁጥር እኔ እጨነቃለሁ እንደገና ሌላው ነገር ደግሞ አንቺ እሷን በጠራሻት ቁጥር ሆዷ ይረበሻል እሺ በቃ ሁለተኛ ስሟን መጠራት እሺ አሁን በጧት ስለምትነሺ ቶሎ ተነሺ የጀመርሽውን ፋብሪካ ጨርሹ በገንዘብ እጥረት ነው አይደል ኧረ እኔ ምንም ፋብሪካ አልጀመርኩም አላምንሽም አትዋሺ መልእክቱ ቀጥታ ከእግዚአብሔር የመጣ ነው ምን ማሽቴትም አያደርስሽም እሺ አሁን ደህንነቴ ላከኝ ሰላይ አልሞኔን ዳግም አረጋግጥሽ አይደል እሺ
እሺ ፋብሪካው ምን ይሆን አለ? ሰሞኑን ጨርሻለሽ ተብለሻል። ምን? አቡሽን ያላምነን ምንድነው የምታወራው? እንዴ ያለሽን ገንዘብ በጠቅላላ ሰብስበሽ ተወስጂና በ3 በ4 እጥፍ እንዲባዛልሽ ፈጣሪ ፍቃዱን ሰጥቶታል። አቡሽ እስካሁን ለምን አልነገርከኝም? ይሄ እኮ በጣም ደስ የሚል ነገር ነው። ምን ነው እንዴ? ተወኝ አቡሽ፣ ምንም አትናገረኝ። እድሜን ሙሉ ስካድመው የኖርኩት የእናቴ አባቴ አምላክ እኔ ብረሳው እንኳን እሱ አረሳኝ። ይሄ አሁን እንደምታስቢው አይነት ነገር አይደለም። ዝም በል አቡሽ፣ አንተ ምንም አታውቅም። ምስጋና ይግረሴ ነኝ። ገለታ ብያለሁ። ሌላ ምን እላለሁ? ይኸውልሽ እንደሱ የምታስቢ ከሆነ በጣም ተሳስተሻል። እሺ እናት፣ አንተ ልትሳሳት ከሆነ ያልተሳሳትኩም። ሰሞኑን እኮ በህልሜ ደጋግሞ እያሳየኝ ነበር። እኔ ችላ ብዬው ነው እንጂ። ወይኔ አቡሽ። አይ ጥሩ፣ እንደፈለግሽ ማሰብ ትችላለሽ። እኔ ያለኝን የት ላድርሰው ብዬ ስለ አባቴ 4 እጥፍ ጨመረልኝ። መቼም ማስቀመጫውን ሲያዘጋጅ 4 እጥፍ አደርግልሻለሁ አይለኝም። ጠላቴ አይኑ ይጥፋ፣ ፋብሪካዬን በ2 እግሩ ቆመ ማለት ነው። አቡሽ በጣም ደስ ብሎኛል። በጣም ይቅርታ አደረክልኝ አይደል? መጀመሪያውን እኮ ብትነግረኝ እኮ በቃ መነጋገር እንችል ነበር እኮ። ከዚህ በኋላ ጓደኛሞች መሆን እንችላለን ማለት ነው። አንተ ግን እንቺም ሻኪም ሆና ተከብደዋለች ብላ አስበህ ነበር አይደል? እንታ ኩንታ ጉልታ ዳል ከራኪብ ሀትኩን ተጊላ አላይሙሽ يلا يا አሰፋዬ ልጅ አንድ ነገር ለምን አታደርገው? ምን አለ? አታይም እንደ ሰውየው እንዴት እንደሚጨቀጭቀው? ምን እንደሚለው አላውቅም። ናንደ ሰውየውን ቋንቋ አይወቅም፣ ምን እንደሚለውም አላውቅም። በዚህ ድካም ላይ ደግሞ ሌላ ጣጣም ጠብቅ። እኔማ ጀማል በዚህች ሰውነት አንድ ሰዓት እንኳን መጓዝ ሳትችል እዚሁ በረሃ ውስጥ ልፍት ብለ የምትቀር ነበር ይመስላል። ምን አያችሁ? የሰው ልጅ ካታቁማ ምንድን ነው የሚለው? ማቃሉ ነገር ያለ ጨቀጭቀዋል። ብዙዎች እንዳስተካክሉብኝ ባልና ምን ገና ካሁን እንደዚህ ያባላቸው ችግር እኮ አሰፋ ነው። ተው ሲባል አይሰማ ልጁን ጥምድ አድርጎ ይላል። ኧረ ልጁ ቋለ ጉፋያ የመሰለ ሽማግሌሽን ነው ልጁ የምትይው። ታይ ያው ኑሮ ስላልተመቸው ስለተጎሳቆለ ነው እንጂ ልጅ እኮ ነው። እንዴ ፍቅር ፎንቃ አድርጎ ነው ባክሽ። እኔ ፍቅር ወንድ አታቂ ገልቦ ካላሳዩሻለሁ። አርቴ ሱፍ ትንሽ አልፈነ ከሻጠቅኝ እንጂ ደስ የሚልሽ ናት። እኔ ዳድኩ እንኳን ታይበሉበት አረናት ተበልጦበት ነው። ሶፊ እንደዚህማ አይሆንም። የተወሰነ ነገርማ መቅመስ አለብሽ። እኔ ተመግቡ ተመንገዱን በላይ እንዲሁ እናንተ ጭቅጭቅ ድክም ያደርገኝ። ስማ አንተ ነው ማናገር። ለምንድን ነው ስነ ስርዓት የማይኖርህ? ስነ ስርዓት በረሃ ውስጥም ስነ ስርዓት አሰፋ ሙት በጣም የስልጣን ሱስ አለክ። ባካንታ ፈንዝጋ ዝም ብላ አትሄድም እንዴ? ሚሊዮን አሰሚም እንዴ ከይሮል አሰፋ ሰው ቢያጣ እንኳን እንስሳት ሰብስቦ አለቃችሁ ካልሆንኩም ምን ነው የሚመስለው? ስማ የፍቅር ነው ዓለም ነው ማሰላት የኔ ወንድም
በማያገባ ነገር ውስጥ ጥልቅ አትበል። ደግሞ በገዛው አንተ ምን አገባ? ይሄ የኔና የሷ ጉዳይ ነው። ምንም አያገባ። فشنا يا هوي في مشكلة؟ أرى منهم شجري لهم نقال لا لا ما في مشكلة. كان كذا كويس لكن جمال ده زول لذيذ عشان كذا ما في زول يزعجه. من الناس؟ جمالن በጣም ነው ወደድኩት። ስለዚህ ማንኛችሁም እንዳትናገሩት ብሏል። ሰማ አይደል? እንዴት አይወደደው? ሁላችንም በስጦታ ቀጠቅሎ ሊሰጠው አይደለ? እንዴት አይወደደው ልጅ? يلا راح كمل الطريق. የፈለጉትን መኪና በተመጣጣኝ ዋጋ አቅርብ ያለው ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ምን ባለውኩ ራሷን ታጠፋለች ብለህ ኧረ እኔ በፍጹም እንደዛ አላሰብኩም። ጥሩ ካልሆነ ጥሩ ነው። ጠዋቱ ደስ አይልም። እንጃ ከትላንቱ የተለየ ነገር አይታየኝም። በደምብ ተለይቷል እንጂ የአየሩ ንጹህነት፣ የወፎቹ ጫጫታ፣ የውሃው እርካታ። ታዲያ ደስ አይልም? ደስ ይላል። እኔ ግን አንቺ እንደዚህ መለወጥ ነው ደስ ያለኝ። ይቢ እኔ አልተለወጥኩም ባለበት። እኔ ቆንጆ እንዳለሽማ አይደለሽም። ቢያንስ አትበይም ይሄን ቆንጆ የፊትሽን እንደዚህ ደስተኛ ነው ማችያል። እንደዚህ በሚያምር ጧት ግን እንደዚህ ፍቅር የሌላት ድንጋይ ሆኖ መቀመጥ ያሳዝናል። ማን ነው እሱ ድንጋይ? ያቺ አዲናት አይደል? እኔ ስለ ራሴ ነው የማወራው። ኪዊ እንዴት ነው አንቺ እንደዚህ ልታስቢ የምትችይው? ደም ስራ ውስጥ የሚመላለሰው ደም እንዳለ በጥላቻ የተሞላ በልቧ ውስጥ ጥላቻ እንጂ ፍቅር የሌለ ክፉ ሴት ሆኛለሁ። የኔ ቆንጆ ይሄ በፍጹም አንቺን የማይወክል ነገር ነው እየተናገርሽ ያለሽው። በውሸት ልታጽናናኝ አትሞክር። እኔ እውነቱን እየነገርኩሽ ነው። ናፍቆት ካልሆነ እመነኛ፣ እኔ እንደዛ እየተሰማኝ ነው ያለው። በቃ አሁን ምን ተገኝቶ ነው እንደዚህ የምትይው? እንደዚህ አይነት ሁኔታ ውስጥ ለኔ ብሎ ደፋ ቀና የሚል ጓደኛዬን እያስቀየምኩት አባዬ ራሱ የታራለች ብሎ እንደሚያስብ ያወኩኛል። የራሱ ጉዳይ በጊዜ መጣት። አሬ እኔ ቆንጆ በእናትሽ ተረጋጊ።
በስመ አብ የትናንትናውን ቀን እንዴት አድሮት ይልሽ ማሪ ለሳቸው ከሆነ የተጨነቅሽው እሳቸው ምንም አልሆኑም በሰላም ነው ያደሩት ማለት ምክንያቱም ይልሽ ማዘር ላቶ ግዛቸው ደውለው እንደምንም አግባብተው እንዲያሳድሯቸው ነገርኳቸው ነው እና ነው ውጭ እንዳደርኩኝ ያላወቀም ማለት በፍጹም አላወቀም ይዊ ትንሽ ግን ስልክ ስላልሰራ ጨንቋቸው ነበር ግን ማዘር ራሷን አሟተኝታለች ስላሏቸው አሁን ተረጋግቷል አሁን ግን የግድ መደወል አለብሽ ማለት አረ ከዚህ በላይ ክፉነት አለ ከረን ከዚህ በላይ ከፍቅር መግደል አለ ሻውን ደግሞ ምን ሆንሽ በዚህ ሁኔታ ውስጥ እንኳን አንተ የኑላ ነገር ያደረክልኝ ማለት ብዙ ነገር የከፈልክ ባለው ለተይ ሌባ ነው ያስቀየም እሺ አንተ እንደዚህ ይሆንክልኝ አዲ በምን ምክንያት ነው እሱ ልትከፋብኝ የፈለገችው አፍቁቴ በእግዚአብሔር ምክንያት ካላት ነገር ምድሪ በጣም ነው የማመሰግነው አዲ ለዚህ ምን ምስጋና ያስፈልገዋል ለምን የሚያስፈልገው ማታ እንደዛ ሰዓት ጎርሽ መጥቼ አንተ ላይ መደንፋቴ ሳይንስ እንደገና አባብለኝም በፍቅር ማሳደር ሳይንስ ተነስተኝ የመሰለ ቁርስ ስለበላኝ አመሰግናለሁ በቃ አዲ ኢየሱስ እልቅችን ጁስታጂ አዲ ማታ በጣም ነው ያሳዘንሽ እንኳን ለአንተ ለራሴ ማዳነች በሉ እንዴት ሆናለች በያለምየው ማስበው ማለት ግን ቆይ እናቴ እንኳን ሳይቀር ከርታኛለች አልሽው እውነት ነው ወይስ ለነገሩ ነው በሷ አላዝነ ምን ታድርግ የትና ይተደርሳለች የተባልኩት ልጅ እንደዚህ ከንቱኝ ይስቀርባት ማ አንቺ ሁሉም ልክ ናቸው ዘርየም ሁሉም በማያገባኝ እየገባ በሁሉም ነው ችግራቸው ችግሬ ነው ማለት ነው ለዚህ ያበቃቸው ና ያለ ኃጢያትሽ ራስሽን እየከሰሽ ነው ማለት ነው ምን አማራጭ አለኝ ዘርዬ ራሴን ዝቅ አድርጌ እነሱን ቀና ባደረኩ እነሱ ተባብረው በእኔ ላይ ህብረት ፈጥረው የሚያጠቁኝ ከሆነ ምን ማድረግ እችላለሁ የሚገርም ትትና ነው እግዚአብሔር እንግዲህ ከዚህ በኋላ አዳነች በሉ ለራስሽ ማሰብ አለብሽ ቢወስኛለሁ ዘሪ አንተም እናትም ተነጋገሩና ጋብቻችን እንዴት እንደሚሆን ወስናችሁ ነገር ማለት ካሳወቅሽ በኋላስ በቃ እንጋባለን ምን አዎ ዘሪ መጀመሪያም እኮ ድል ያለ ሰርጊውን ብዬኮ የተከራከርኩ ለኔም ለአንተም ደስታ ለሳቸውም ብዬ ነው እንጂ እኔ እኮ ሌላ ምንም የተለየ ምክንያት የለኝም አካሉን ደግሞ በቃ ምን አደርጋለሁ ደስ ብሎኝ በፍቅር አብረን እንኖራለን አድዬ ዘርዬ በእናትህ ተው ራሴ ፊት የሰበበኛ ነው ተወደለ አይዞሽ አድዬ አይዞሽ ደግሞ ሐሳብሽ መክኖ አይቀርም የገባውበት ገብቼ ሰርፕራይዝ አርግሻለሁ እኔ ምንም ሰርፕራይዝ አልፈልግም ባክ ለኔ ሰርፕራይዙ ካንተ ጋር መኖር ነው እንዴ እኔ ልሞት እንዴ እና ያ ባይሆን ኖሮ ሰርግ ካልተደገሰ ብዬ እንደዛ ይፎከርኩ ሴትዮ እንዲ በቀላሉ ይችላል እንዴ አድዬ የዛሬው ቀን የተቀደሰ ቀን ነው ቀኔን እኮ ፍክት አደረግሽው አንተ ቀን ብቻ አይደለም የኔም ቀን ነው የፈከው ዛሬ አንቺማ እኮ ልዕልት ይሆንሽ የኔም መቤት እሱን ተውና ዘርሽ በቃ እንደው ምን ሰርግ ምናምን የሚባል ነገር ጥቅር ይበልገደ ሊግባ ምንም አይጠቅመኝም በቃ ከዚህ በኋላ እኔ እናንተ ባልና ሚስት ሆነን እንኖራለን አታደርጊውም አድዬ አድርጓለሁ ዘሪሙ ታረጋዋለሁ
ግን የኛን ቤተሰቦች ባህሪ ታውቃለህ። እንዳሰቡት አይነት ድል ያለ ሰርግ መደገስ ስላልቻል ምናልባት ነገሩን በቀላሉ ላይቀበሉኝ ይችላሉ። ለምንድን ነው የማይለቁሽ? ነክቷል ዘሪ አንተ እኮ ዘሪውን ነኝ ብለህ አይደለም የተዋወቃቸው ዲያስፖራ ነኝ ብለን አይደለም የተዋወቃቸው። አዎ እሱ ለካ እንደዛ ነው። እና ታዲያ እዚህ ምን የሚቀባጥር መሰል አንተ ነገሮችን እንዴትም ብዬ እስከማስተካከል ድረስ እዚህ ምሳም አንተም እነሱን ጋር እያልኩ ቅር እንዳይላቸው ነገሮችን አስተካክላለሁ። ቆይ ለምን ግን እንዲህ ማድረግ ፈለግሽ? ምን እንዴት አይነት ጥያቄ ነው የምትጠይቀኝ? ስለምወድ ነው አንተ ስለምወድ ነው። እሱን አውቃለሁ አይደል? ከተረፈ ስላረከስኩ ምን